ሰላም ጤና ይስጥልን። እንዴት ሰነበታችሁ የማ ዲዛይን ቤተሰቦች? ዛሬ እንደተለመደው ትዕግስት ነኝ ከየማ ዲዛይን። ያው ለተወሰነ ጊዜ ጠፍቼ ነበረ። እንደሚታወቀው በዓለም ነበር የፕሮግራም ማለት ትንሽ የተደራረቡ ኦርደሮች ነበሩና ያው እነሱን ለመጨረስ ያህል ነው የጠፋሁት። እንግዲህ ያው በድጋሚ ተገኝቻለሁኝ። ዛሬም የተወሰኑ ያለቁ ልብሶችና አንዳንድ ብትን ልብሶችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እንግዲህ ከመጀመሪያ ልብሳችን ስንጀምር በመጀመሪያ እቺን እዚህ ጋር የምታዩትን ቆንጆ ወራጅ የጥልፍና ሽመና ላይ ነው ጥልፏ የተሰራው። ሽመና ላይ የተሰራች ጥልፍ ነው የምናገኘው። እንደምታዩት የፖስት ልብስ ነች። አክቹዋሊ ፖስት ተደርጋ ያው ብዙ ኦርደሮች ተሰርታለች እና እንደምታዩት ከላይ ልሙጥ ሆኖ 74 የምንለውን ክር ከነጭ ወርቀ ዘብ ጋር ተሸርቦ የመጣ ሉክ ነው እዚህ ጋር የምታዩት። ፈርጡም ኦልሬዲ ሻይን እያረገ ቆንጆ ሆኖ ፍሎውን ጠብቆ የሚወርድ ልብስ ነው። እዚህ ጋር ዲዛይኑን ስለ ዲዛይኑ ታወራላችሁ። ደስ የሚለው ፓርት እዚህ ኮላሯን እዋት ከጀርባ ትንሽ ቆም የምትል ኮላር አለቻት እና በጣም ነው የምታምረው። ፕላስ እዚህ ጋር ስትመጡ ሀርት ማለት ሀርት ሼፕ አይነት ነገር ነው ሼፕዋ እዚህ ጋር እና የምታምር አይነት የአንገት ሼፕ ነው ይዛ የወጣችሁ። ልብሷ እንደምታያት ሼፕ ነች፣ ከኋላ ጥቅጥቅ ላስቲክ ነች። ከዛ እንግዲህ ወራጁን ይዛችሁ ተከትላችሁ አርቡ ላይ ስትደርሱ ጥልፍ ነው፣ ሽመናው ላይ ጥልፍ ነው የተሰራው። እንደምታዩት ፈርጡ አገባቡ በጣም ነው የሚያምረው። ጥልፉ የገባበት ወይ ከለሩ አልተደባደበም፣ ደስ የሚል አሰራር ነው እና ብዙ ጊዜ ሽመና ላይ ጥልፍ ሲሰራ የመጨማደድ ባህሪ ያመጣልና እሱ ባህሪ እንዳይመጣ ምንድን ነው እኛ ያደረግነው ከውስጥ የጨርቅ ማድረቂያ ለጥፈንበታል። እሱ ምንድን ነው የሚያደርገው ሳባውን እንዳይሸበሸብ ጉልበት እንዳያጣ ጥንክር ብሎ እንዲሸከመው ያደርገዋልና እንደምታዩትም አልተጨማደደም ማለት ከጥልፉ ጋር አልተጣላም እና ቀጥ ብሎ ነው ተዋህዶ የተቀመጠው። እንግዲህ ይቺ ልብስ እንደምታዩት በጣም ነው የምታምረው። እንደዚህ ቆንጆ ሆና ተሰርታ እናንተ እጅ ባለውም ልታዟት ትችላላችሁ፣ እንደዚህ ባለችበትም ልታዟት ትችላላችሁ። እንደዚህ ሆና ቆንጆ ሆና ተሰርታ በ25 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። ወደ ቀጣይ ስወስዳችሁ እንግዲህ እችኛዋን ልብስ ነው የምናገኘው። በነገራችን ላይ ለድምፅ መቆራረጥ በጣም ይቅርታ፣ ጉንፋን ይዞኛል። ትንሽ ለመናገር እየከበደኝ ነው የማወራው እና በጣም ይቅርታ። እንግዲህ ወደዚችኛዋ ልብስ ስወስዳችሁ ደግሞ ሙሉ የጥልፍ ስራ ነች። እንደምታዩት ሙሉ የጥልፍ ስራ ነች። አክቹዋሊ ልብሱ ላይ ዋናው የተሰራው ልብስ ላይ እዚህ ጋር ዲቴል ነበረው ውስጡን። ዲቴሉን ግን ከስተመሬ አልፈለገችውም፣ ልሙጥ እንዲሆን ነው የፈለገችው እና እሷ በፈለገችው ወይ እንደዚህ ልሙጥ አድርገን እዚህ ጋር ግን እንደ ፍሬም እና እንደ ፍሬም የገቡት ፓርቶች የራሳቸው የሆነ ዲዛይን አላቸውና ፈርጥ አገባቡም ከለር ኮምቢኔሽኑም ሉኩም በጣም የሚያምር አይነት ልብስ ነው። እንደዚህ አይነት ከለር ለሚወድ ሰው በቃ የሆነ አይን የሚስብ አይን የሚይዝ አይነት ልብስ ነው እና እንደምታዩት እንግዲህ እዚህ ጋር ከላይ ስናየው ቶፑን ከጀርባ ጥቅጥቅ ላስቲክ ነው። ቀበቶ አለው፣ አብሮ የተሰራ ቀበቶ አለው። ተላላፊ ነች። ከላይ ስትመጣ ተላላፊ ሆኖ ነው የሚመጣው እና ተላላፊዋ ቀጠን ብላ የመጣችበት ወይ ቀበቶ እዚህ ጋር ሰፋ ብሎ ሙሉ የሆነበት ወይ በጣም ነው የሚያምረው። ከዛ ሲቀጥል እጁ ሙሉ ነው። እዚህ ጋር አምባሯ ረዘም ያለች አምባር ነች ያለችው እና እሷም ደግሞ ሌላ ድምቀት ነች። ያው ሲለበስ ፊት ሲያደርግ ምን ያህል ግሬስፉል ሊሆን እንደሚችል ያው እንዲሁም ያስታውቃል። ልብሱም ግሬስፉል ነው፣ በጣም ነው የሚያምረው እና ይህም ልብስ እንግዲህ የተሰራው በሶስት አይን መነን ነው። የጥልፍ ስራዎች ሲሆኑ አክቹዋሊ በሶስት አይን መነን ነው የምንሰራው። አንደኛ ጥልፉን እንዲሸከመው፣ ሁለተኛ ደግሞ መነኑም የሆነ ሲታይ ጥንካሬ ኖሮት ጀስት ወፈር ብሎ እንዲታይና በጣም የሚያምር ልብስ ነው። ይህንንም ልብስ እናንተ በዚሁ በፈለጋችሁትም ሊሆን ይችላል። ውስጥ ዲቴል አለው፣ እሱ ዲቴል ተጨምሮም ሊሆን ይችላል። በፈለጋችሁት ዲዛይን ከወገብ በላይ ሆን በ35 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። ወደ ቀጣይ ስወስዳችሁ እንግዲህ እችኛዋን ልብስ ነው የምናገኘው። እችን ልብስ እንደምታዩት እንግዲህ ከላይ ቶፕ እና ስከርት ነው የተሰራው። ቶፓ ትንሽ ኦቨርላፕ ያደረገች የኮት አይነት እንትን አላት፣ ካራክተር አላት። እዚህ ጋር የመጣው የእስሊቱ አግማን ነው የዳርቱ አገባብ የኔኳ ሼፕ ፕላስ እዚህ ጋር የመጣው ፕሊቱ የገባበት ወይ ከሴንተር ያለው ርቀት ምናምን ቆንጆ አይነት ሉክ እንዲኖረው አድርጎታል እና ሲሊ ለምንለው ነገር ትንሽ ትኩረት በሰጠነው ቁጥር ውበቱን እየጨመርንለት እንሄዳለን አንድን ልብስ እና እዚህ ጋር የሚሆነው ያ ነው። በጣም ነው የሚያምረው ልብሱ። እንደምታዩት ይሄኛው ጉርድ ቀሚስ ነው። ጀስት እዚህ ጋር ያው ባሻንጉሊቷ ልክና በለባሿ መሀል ብዙ ዲፈረንስ አለ እና ከኋላ ያው አሲዘናት አይነት ነገር ነው። እሷ ላይ ሲሆን ፊት ሲያደርግ ቆንጆ ይሆናል ብለን ተስፋ እናደርጋለን። እንግዲህ ከኋላ እስሊት አለው። እንግዲህ ሙሉ ድፍን ሆኖ ከኋላ ትንሽ እየቀዳ አለው። በጣም የሚያምር አይነት ሉክ ነው። ማለት ከለመድ ነው የአበሻ ልብስ አሰራር ትንሽ ወጣ ብሎ
ሌላ ውበት የፈጠረ አይነት አሰራር ነው እና በጣም ነው የሚያምረው። እንግዲህ ይህንንም ልብስ ጥበቡ ሰፋ ባለ ጥበብ እንደዚህ አይነት ልብስ መስራት ይቻላል። ኦር ደግሞ 5 አርብ 6 አርብ አሸምኖ መሰራት ይቻላል እና ይሄ የተሰራው አክቹዋሊ በራሱ በ4 አርብ ነው። ከላይ ያለውን 2 አርብ ተጠቀምንለት፣ ከታች ያለውን 2 አርብ ተጠቀምንለት እና እንደዚህ ሆኖ እንግዲህ እንደምታዩት ቆንጆ ሆኖ ወጥቷል። ይህ ልብስ እንደምታዩት ባለበት ቆንጆ ሆኖ አልቆለት፣ ያው እናንተ በፈለጋችሁት መቀየር ትችላላችሁ። 20 ሺህ ብር ብቻ ነው። ወደ ቀጣይ ስወስዳችሁ እንግዲህ ይችኛዋን ልብስ ነው የምናየው። እንግዲህ ብዙ የሸሚዝ ስራዎችን አሳይቻችኋለሁ። ያው ቪዲዮ ላይ ያልወጡን ብዙዎችን ሰርቻለሁኝ እና ይችኛዋ ለየት የሚያደርጋት ምንድን ነው? ቶፓ በራሷ ነው የወጣው። በራሱ በጥበቡ ነው ቶፑ የወጣው። ከዚህ በታች ያለውን 3 አርብ ነው የወሰድ ነው። እዚህ ጋር ቁልፉ የገባው ቆርኪ የምንለው ቁልፍ አሰራር አለ። በራሱ በጨርቁ የሚሰራ ቁልፍ እና በሱ ቁልፍ ነው እንዲሰራ የተደረገው። እንግዲህ እንደምታዩት ምንም መግለጽ የማያስፈልጋት ቆንጆ ቀሚስ ሆና ነው የወጣችው ነው። እጇ እንደምታዩት ሽብሽብ ነገር ብላ እዚህ ጋር ትከሻው ላይ ግሬስፉል ነገር እንድትሆን ሆናለች እና አንገቷ፣ አወራረዱ፣ እዚህ ጋር ያለው የእጇ አቀማመጥ ምንም ይወጣላት ልብስ አይደለችም። በጣም ነው የምታምረው። ኤኒ ዲዛይን እንደዚህ ማሰራት ይቻላል። ቁልፉ ተከፋች ነው፣ መከፈት ይችላል፣ መዘጋት ይችላል። ከታች እስከምትፈልጉት ርቀት ድረስ ከፍታችሁ መልበስ ትችላላችሁ። እንደምታዩት መከፈት ይችላል እና እስከምትፈልጉት ፕላስ ደግሞ ከፍታችሁ ከላይ እንደተደራቢ መጠቀም ትችላላችሁ። ግዴታ እንደዚህ ቀሚስ ሆኖ መለበስ አይጠበቅበትም። ተከፍቶ እንደተደራቢ መለበስ ይችላል እና እንግዲህ እንደምታዩት ቆንጆ ሆኖ ያለቀ ልብስ ነው። እንደዚህ አይነት ሸሚዝ ልብሶችን ስንሰራ ቡፍ ነገር እንዳይልና እንዳይረብሽ ቆም እንዳይል ከውስጥ የምንጠቀመው የጨርቅ መነን ነው። ማነው የጨርቅ ገበር ነው። ምክንያቱም ሞር እንትን እንዳይለው ቡፍ ነገር አድርጎት ቅልል ማለቱን እንዳያሳጣው እንደዛ አድርገን ነው የምንጠቀመው እና እንግዲህ እንደምታዩት ቆንጆ ሆኖ የተሰራው። እናንተ እጁን መቀየር ትችላላችሁ። ፕላስ እዚህ ጋር የሸሚዝ ዲዛይኑን መቀየር ትችላላችሁ። በፈለጋችሁ ይሄ መሰራት ይችላል። ይህን ስራ እንግዲህ እንደምታዩት እንደዚህ ቆንጆ ሆኖ አልቆለት 22 ሺህ ብር ብቻ ቆንጆ አድርጌ ይሰራላችኋለሁ። ወደ ቀጣይ ልውሰዳችሁ። በቀጣይ እንግዲህ እዚህ ጋር የምታዩትን ቆንጆ ልብስ ነው የምናገኘው። ሙሉ ጥልፍና ፈርጥ ስራ ነች። ከላይ ከታች እንግዲህ እንደምታዩት እኛ 91 የምንለው ክር ትንሽ ወደ ፒች የሚሄድ ክር ከነጭ ወርቅ ዘብ ጋር ተቀላቅሎ ነው የተሰራውና እዚህ ጋር የምታዩት ደግሞ 21 የምንለው ብሉ የሆነው ክር ከነጭ ወርቅ ዘብ ጋር ነው እሱም ተቀላቅሎ የተሰራው። ከዛ ጎልደኑ የገባበት ወይ ቀሚሱን ድምቅ እንዲልና በደንብ እንዲታይ አድርጎታል። ፕላስ ዲዛይኑን በጣም ነው የሚያምረውና እንግዲህ እንዳልኳችሁ ቅድም እንዳልኳችሁ የጥልፍ ስራ በ3 አይን መነን ነው የምንሰራው። መነኑ እንዴት ምቱ በደንብ ጥቅጥቅ ያለና ወፈር ያለ እንደሆነ የሚታይ ነውና ወደ ላይ ስንመጣ ሼፒ ነች። ሼፒ ሆና አንገቷ ትንሽ ለኦ የቀረበ 4 ማዕዘን አይነት ነገር ነው። 4 ማዕዘን አይባልም፣ ለኦ ይቀርባል። ፕላስ እዚህ ጋር ያለውን ከታች ያለውን ዲዛይን ሳይዝ አሳንሰን ስኬል አሳንሰን ከላይ አንገቱ ላይ ነው የተጠቀምነውና እጇ ጉርድ ነው እንደምታዩት። በጣም ነው የምታምረው። በጣም ቆንጆ የሆነች ልብስ ነች። ከለር እናንተ በፈለጋችሁት መቀየር ትችላላችሁ። በዚህም ከለር ግን አይን ውስጥ የምትገባ በጣም ቆንጆ አይነት ከለር ኮምቢኔሽን ነው ያላት። እችንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ቀይራችሁ ከወገብ በላዩ በፈለጋችሁት ማድረግ ትችላላችሁ። ከለር ቅያሪ የምትፈልጉ ከሆነ ከለር ማውራት እንችላለን። እንዲሁ ባለችበትም ደግሞ የምትፈልጓት ባለችበትም እንደዚህ ቆንጆ ሆነ አልቃ በ20 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። በቀጣይ እንግዲህ ችኛዋን ቆንጆ ልብስ ነው የምናገኘው። ምናልባት ልሙጥ ስትሆንባችሁ ምን ሆና ነው ብላችሁ ይሆናል። በ3 አርብ ነው የተሰራችው። ከስተመሪ 3 አርብ ነው የፈለገችው። በ3 አርብ ነው የተሰራችው እና እንደምታዩት ልጥፍ ናቸው። ወገቡም ላይ ያለው አንገቱም ላይ ያለው ልጥፍ ነው። ዲዛይኑ እንደምታዩት ኦፍ ሾልደር ነው። ኦፍ ሾልደር ሆኖ እጁ ረዥም ነው እና ረዥም ሆኖ ግን ጫፍ ላይ የገባለት ቬል ተመልከቱት። በጣም ነው የሚያምረው። በጣም ሰፊ ነው። በጣም ሰፊ ነው። ስትለብሰው በጣም ግሬስፉል ነው እና ጥፋቷን እጇ እንደዚህ ጥፍ ስታደርግ ምን አይነት ውበት ሊኖረው እንደሚችል በዚህኛው ሳይድ በደንብ ይታያል። ስፋቱ ሲሰፋ ምን ያህል እንደሚያምር እሷ ወርታ እጇ እንደዚህ ባረገች ቁጥር ምን ያህል ውበት ሊያሳይ እንደሚችል በዚህ በኩል ይታያል እና በጣም ነው የምታምረው። የምታምር እጅ ነች። ኦፍ ሾልደር መሆኗ ሌላ ውበት ነው። ሼፒ ነች እንደምታዩት። ወገቧ ላይ አንገቷ ላይ እና እዚህ ጋር የገባው አገባብ ቆንጆ ሆኖ ነው የመጣውና
በጣም ነው የምታምረው። ስትለበስ እንግዲህ በጣም ቆንጆ የምትሆን ይመስለኛል። ከታች እንደምታዩት ከለሩ እንግዲህ በርገንድ ማን ነው ላይት የሆነ 30 ቁጥር የምንለው እኛ ወደ 30 ቁጥር የቀረበ ፐርፕል ነው። ፐርፕል ለሚወድ ሰው እንደ ምርጫ ሊሆን የሚችል ከለር ነው እና በጣም ነው የሚያምረው። መደቡ 50 ነው እንግዲህ 50 ደግሞ ሁሌም የሚያሳምር አይነት የክሬም ከለር ነው እና እዛ ላይ ቆንጆ ሆኖ በፐርፕል የወጣው ዲዛይን በደንብ እንዲታይ አድርጎታል። በጣም ነው የምታምረው። ይቺ ልብስ እንግዲህ በዚችን በራሷ ልብስ መሆን ይችላል። በሌላም ልብስ አሰራሩን እንደዚህ ማድረግ ለሚፈልግ ሰው ለማሳየት የሞከርኩት ልብስ ነች እና በጣም ነው የምታምረው። እንደምታዩት እናንተ በፈለጋችሁት ዲዛይን ማሰራት ትችላላችሁ። በዚሁም በራሱ ማሰራት ትችላላችሁ። ይሄ ቀሚስ ባለበት ግን ቆንጆ ሆኖ ተሰርቶ አልቆለት በ20 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣዩ ይሰዳችሁ። ችኛዋን ልብስ ከዚህ በፊት ቪዲዮ ላይ አስተዋውቀናታል። ኦልሬዲ ታይታለች እና ኦርደርም ነች አክቹዋሊ። እንደምታዩት ቆንጆ ሆነ ያለቀች። ጥልፏ ከለሩ ከታችኛውና ከላይኛው ጋር ምንም ያልተጣላ ከለር ኮምቢኔሽኑ ቀጥታ የመጣ ሼፒ፣ እጇ አጭር ሆና ትንሽ ቡፌ ማለት ባህሪ ያለው አይነት እጅ ነው የገባላት። አንገቷ እንደምታዩት እንግዲህ 4 ማዕዘን ቪ የቀረበች አይነት ስራ ነች። በጣም ነው የምታምረው። ሲምፕል ቅልል ያለች ግን ግሬስፉል የሆነች ልብስ ነች። በጣም ነው የምታምረው። እቺንም ልብስ እናንተ ከወገብ በላይ በፈለጋችሁት ዲዛይን መቀየር ትችላላችሁ። ባለችበትና በዚህ ልብስ በ20 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልሰጣችሁ የተወሰኑ ሽመናዎችን ነው ማሳያችሁ። ከዚህኛው ልጀምርላችሁና እንደምታዩት እቺ ልብስ እንግዲህ ቆንጆ ሆና ከለር ኮምቢኔሽኗ ቆንጆ የሆነ ነጠላዋ ቆንጆ ሆኖ የወጣ በጣም የምታምር ዝንጥ የምታረግ ፍክት ያለች ከለር ነች እና ከለር ለሚወድ ሰው ማለት እንደዚህ አይነት ከለር ለሚወድ ሰው ከለር ኮምቢኔሽኑ ያልተጣላ ኮምቢኔሽን የገባበት ልብስ ነው። እንግዲህ እንደምታዩት ቀይነቱ ቀያውን በጣም ድምቅ ይላል፣ ያደምቃል ምናምን ይባላል። እዚህ ጋር የገባበት ወይ ከማድመቅ አልፎ ውበት የሆነ አይነት እይታ ነው ያለው እና እያንዳንዱ ዲዛይን በእያንዳንዱ ፍሬም ውስጥ ያለው ዲዛይን የራሱ የሆነ ሉክ አለው እና የራሱ ደስ የሚል የሚገልጸው ነገር አለ። በጣም ነው የሚያምሩት። እዚህ ጋር ያሉት ዲቴይሎች በጣም ነው የሚያምሩት። እዚህ ጋር እንደ ዳይመንድ ሆነው ጥቁር በነጭ ጥቁር ማነው ቀይ በነጭ ቀይ በነጭ የሆኑት በጣም ነው የሚያምሩት። እዚህ ጋር ስትመጡ እንደ ፍላወር የተቀመጡት ፓርት በጣም ነው የሚያምሩት እና ምንም የማይወጣለት ቆንጆ አይነት ልብስ ነው። ይሄ ልብስ እንግዲህ ተሰርቶ ምን ያህል ፍክት ሊያደርግ እንደሚችል ምንም የማይገለጽ አይነት ልብስ ነው እና በጣም ነው የሚያምረው ላለማካበድ። ይህ ልብስ እንግዲህ እናንተ ከወገብ በላዩም በፈለጋችሁት ልታሰሩት ትችላላችሁ። ከወገብ በላዩም ቆንጆ ነው ተሰርቶ አልቆለት በ20 ሺህ ብር ብቻ ቆንጆ አድርጌ ይሰራላችኋለሁ። ወደ ቀጣይ ልውሰዳችሁ። በቀጣይ ደግሞ እንግዲህ ይችኛዋን ልብስ ነው የምናገኘው። ይችም ልብስ እንደምታዩት ቆንጆ ሆና የተሰራች ከለርፉል የሆነች ከለር ነገር ለሚወድ ሰው በጣም ምርጫ ልትሆን የምትችል ቆንጆ ልብስ ነች። እውነት ለመናገር እንደምታዩት እዚህ ጋር ፍላወር ሆኖ የገቡ ፓርቶች ብዙ አይነት ከለር ነው ያለው። እዚህ ጋር ኦሬንጅ አለው፣ እኛ 96 የምንለው 8 የምንለው በርገንዲ ያለ 74 የምንለው ብሎ አለ። ከዛ ወደዚህ ስትመጡ ደግሞ ውስጥ ላይ አረንጓዴ አለው፣ እኛ 71 የምንለው ከለር፣ እዚህ ጋር 30 የምንለው ፐርፕል አለ፣ ነጭ አለ፣ ብዙ አይነት ከለር ነው ያለው እና መደቡ ግን ሻይን ማረጉ አንደኛ ከለሮቹ በደንብ እንዲታዩ አድርጎታል። ሁለተኛ ከስር ሆኖ ውበት ነው የሆነው። ሻይን የሚያደርገው ፓርት ውበት ነው የሆነለት እና በጣም የሚያምር ድምቅ የሚያደርግ አንገትና እጅ ተሰርቶለትም በቃ ውበቱ የሚታይ አይነት ልብስ ነው። ነጠላዋም እንደምታዩት ደግሞ ከቀሚሱ ጋር ቆንጆ ሆና የወጣች ነጠላ ነች። ጀስት አንዷን ፍሬም አይነት ነገር ነው የወሰዷት እና በጣም ነው የምታምረው። ይህ ልብስ ተሰርቶ ምን ያህል ሊያዘንጥ እንደሚችል ምንም እንትን የሚል አይነት ልብስ አይደለም። በጣም ነው የምታምረው። ይችንም ልብስ እናንተ ከወገብ በላዩን በፈለጋችሁት ዲዛይን መሰራት ይችላል። እንግዲህ ይህ ልብስ ተሰርቶ አልቆለት በምትፈልጉት ዲዛይን ማለት ነው በ21 ሺህ ብር ብቻ ቆንጆ አድርጌ ይሰራላችኋለሁ። ወደ ቀጣይ ልውሰዳችሁ። በቀጣይ ደግሞ እችኛዋን ቆንጆ የሆነች ልብስ ነው የምናገኘው። ባለ 1 ደረጃ ልብስ ነች። ባለ 1 ደረጃ ልብስ ነች። ከለርፉል ነው የምትመስለው፣ ግን ከለሯ በሶስት ከለር ብቻ የመጣች ከለር ነች። ግን የተገባቡ ድምቅ የሚያደርጉ አይነት ከለሮች ናቸው እዚህ ጋር ያሉት እና ፕላስ
ዲዛይኑ የሆነ የራሱ የሆነ ሉክ ያለው ዲዛይን ነው። ውስጥ ላይ ያለው መስቀል እይታው በጣም ያምራል። እዚህ ጋር ከውጭ ሲታይ ፍላወር ነው የሚመስለው እና የከለሩ አገባብ መሀል ላይ ትንሽ ዲም ሆኖ ከዛ ላይት የሚሆንበት ወይ በጣም ነው የሚያምረው እና ዝንጥ የምታረቅ ቆንጆ ልብስ ናች አምሹር። ከዚህ በኋላ ድማን ነው ነጠላዋም ደግሞ ራሷ ሆና ትንሽ ሳይዟ አነስ ብላ ነው ለመሰራት የሞከረችው እና ባለ አንድ ደረጃ ነች። በጣም ነው የምታምረው። ከታች ደረጃ የላትም። ይቺንም ልብስ እናንተ በፈለጋችሁት ዲዛይን ከወገብ በላይ ልታሰሯት ትችላላችሁ። በፈለጋችሁት ዲዛይን ይች ልብስ ተሰርታ አልቃ 14,000 ብር ብቻ ነች። በጣም ነው የምታምረው። ወደ ቀጣይ ስወስዳችሁ ደግሞ ይችልኛዋን ልብስ ነው ማሳያችሁ። ይሄ ልብስ እንግዲህ በትልቁ አለው፣ በትልቁ ያለው ልብስ ነው። በትንሹ ደግሞ ይሄንን ይመስላል። በጣም ነው የሚያምረው። መደቡ እንደምታዩት 100 ቁጥር የምንለው እኛ ዳርክ ግሪን አይነት ክር ነው ያለው። ከላይ ዲዛይኖቹ የወጡበት ክር ደግሞ እዚህ ጋር 17 የምንለው ቢጫ፣ 35 እዚህ ጋር 3 ቁጥር የምንለው ፒንክ ፕላስ እዚህ ጋር ያሉት ዳይመንዶች ጣል ጣል ያሉት ከለሮች የሆነ የራሱ የሆነ ሉክ እንዲኖረው አድርገውታል ልብሱን እና በጣም ነው የምታምረው። ግን አጭር ሆና ቀጭን የምንላት ጥበብ ሆና በጣም የምታዘንጥ ቆንጆ አይነት ልብስ ነች። ስትሰራም በጣም ነው የምታምረው። ከዚህም በፊትም ሰርቻታለሁ። በጣም የምታምር ልብስ ነች። ነጠሏም እንደምታዩት እንግዲህ አንዷን ፍሬም ቆርጣ ነው የወጣችው። በጣም የምታምር ቆንጆ አይነት እይታ ነው ያላት። እቺንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላይዋ ልታሰሯት ትችላላችሁ። ከወገብ በላይዋ ተሰርቶ አልቆለት በፈለጋችሁት ዲዛይን ማለት ነው። በወራጅን ብትሉ ያምራል፣ አንገትና እጅን ብትሉ ያምራል። በፈለጋችሁት ዲዛይን ቆንጆ ሆና መሰራት የምትችል ልብስ ነች። በፈለጋችሁት ዲዛይን አሰርታችኋት 15,000 ብር ብቻ ነች። ቆንጆ አድርጌ ይሰራላችኋለሁ። ወደ ቀጣይ ልውሰዳችሁ። በቀጣይ ይችኛዋን ልብስ ነው የምናገኘው። ይቺ ልብስ እንግዲህ ደረጃ ነች። የደረጃ ልብስ ነች። 3 ደረጃ ነው ያላት። ነጠላዋ ለራሷ ደረጃ ሆና ገብታለታል። ደረጃ ሆኖ የገባላት ፓርት አለ። በጣም ነው የምታምረው። እውነት ለመናገር የምታምር ማለት ከታች ዳርክ የሆነ ግሪን፣ እኛ 100 ቁጥር የምንለው ዳርክ የሆነ ግሪን ነው ያለው። ከላይኛ 49 የምንለው ላይት ክሬም ከጎልደን ቤዝ ጋር ጎልደን ቤዝ አለው ከውስጥ እና ትንሽ ነው ሻይን አድርጎ የሚወጣው፣ ግን በጣም ነው የሚያምረው። በዛ እዚህ ጋር በሁለት ፓርት ቆርጦ ያወጣው ዲዛይን እያንዳንዳቸውን ልካቸው በጣም ነው የሚያምሩት። እዚህ ጋር ያሉት ውስጥ ላይ ያሉት መስቀሎች በጣም ነው የሚያምሩት እና ይህንን ልብስ እንደዚህ በደረጃ ሳይሆን ባለ አንድ ደረጃ አድርጎ ማሰራት ይቻላል። ባለ አንድ ደረጃ ሲሆን ከነጠላውም ጋር ማች አድርጎ ይወጣል ማለት ነው እና ይህንንም ልብስ እናንተ በፈለጋችሁት ዲዛይን ከወገብ በላዩ ቆንጆ አድርገን መስራት እንችላለን። ይህ ልብስ እናንተ በፈለጋችሁት ዲዛይን ከወገብ በላዩ ተሰርቶ አልቆለት 14,000 ብር ብቻ ነው። ቆንጆ አድርጌ ይሰራላችኋለሁ። እንግዲህ የተወሰኑ ነገሮችን ዛሬ ላሳያችሁ ሞክሬያለሁ። ለዛሬ ይዤላችሁ የቀረብኩት እነዚህ ነበረ። ስለተከታተላችሁኝ አብራችሁን ስለቆያችሁ በጣም ነው የማመሰግነው። ቻናላችንን ሰብስክራይብ እና ፎሎ እያደረጋችሁ እንግዲህ እንድታበዙልን እንጠይቃለን። በተረፈ በአካል መታችሁ ልታገኙ ለምትፈልጉ አድራሻችን ከጎላጎል ወደ ቦሌ ወርቁ ህንጻ ፊት ለፊት ሚዮ ቤሜል 2ኛ ፎቅ ላይ ነው። በስልክ ቁጥር ደግሞ 0913 27 58 05 ላይ ኤኒታይም ኮንታክት ቢያደርጉን ለመመለስ እንሞክራለን። ስለተከታተላችሁኝ አብራችሁን ስለቆያችሁ በጣም ነው የማመሰግነው። ሰላሙን